ከዓለም የመጣችሁ ሰዎች ሁለት ዓለም አለ። አንዱ የዱርዬው ዓለም ነው፣ አንዱ የሃይማኖት ዓለም። ከባዱ የሃይማኖት ዓለም ነው። እኔ ወጣሁበት ቀላሉ የዱርዬው ዓለም። ኢየሱስ በምድር ላይ ሲኖር ያስቸገረው አመፀኛው ዓለም አይደለም። የትኛው ነው? የሃይማኖት ዓለም። ወደ ሃይማኖት በዓል እንውጣሉት። ወደ ታላቁ የሃይማኖት በዓል። በዛ የሃይማኖት በዓል ላይ ዱርዬ አይደለም ያሉ የሃይማኖት አባቶች። ኢየሱስ ምን አለ? እኔ ወደ ዓለም አልወጣም። እኔ ወደ ዓለም አልወጣም። ምን ነው ሲሉት ዓለም እኔን ይጠላኛል አለ። ማን ነው የተከተለው? ቀራጮች፣ ጋለሞቶች፣ ሰካሮች። ይሄኛው ዓለም ኢየሱስን ለመከተል ሲቀለው የሃይማኖቱ ዓለም አደንዛዥ ዕፅ ነው። ባጠቃላይ አሳች ነው። ያ የለየለትን እንደው ዝም ብለህ በትንሽ ምሳሌ ውሰድ። አንድ ዱርዬ ልጅ የሆነችን ሲጠይቅ ማለት ነው፣ የሆነችን ሴት ሲጠጋ አንቺ ነይ ምናምን ነው የሚለው በግልጽ በቃ ነይ እንሂድ ነው የሚላት። የኛ ሲመጣ ግን አታውቁ በጣም ከባድ ነው። ሰላም ነሽ እንዴ ነሽ ተበረጃለሽ ሰሞኑን ስጸልይ በጣም ንቀው ትምጫ ውስጤ ምናምን ይላል። በጣም ከባድ ነው። እዚህ ጋር የሚመጡ ሰላም ሌሎች ሲመጡ ትንንሽ ልጆች ሴቶች ይመጣሉ። ሁሉንም ግንባራቸው ላይ አድርጌ ካጭበርባሪ ጴንጤ ይጠብቅሽ ካጭበርባሪ ጴንጤ እናቶቻቸው አሜን አሜን ይላሉ። አደጋል በጣም አሳች ነው ሪሊጅን። እና ሰዎቹ አስሩ እኛ መውረስ አንችልም፣ ደቃቃነን፣ ሚጤጤነን፣ ትንንሽነን፣ አንበጣነን ምናምን አሉ። የአብርሃም የተስፋ ቃል ያላቸው እንደሆነ አይደለም የሚናገሩት። ያወጣቸው እግዚአብሔር እንደሆነ አይደለም የሚናገሩት። የሚያወሩት ስለ ራሳቸውና ስለ ጠላቶቻቸው ብርታት፣ ስለ ራሳቸው ድካም ነው የሚያወሩት። ስለ እግዚአብሔር እጅ አይደለም የሚያወሩት። በየመንገዱ ጉዞ ላይ ስለገጠማቸው ውድቀትና ድካም መተላለፍ ነበር የሚያውጁት እንጂ ስለ ተዘረጋችሁ እጅ ስለ ጸናችሁ ክንድ አያወሩም። ሁለት ሰው ብቻ ነው የተገኘው። ኢያሱና ካሌብ ግን ምን አሉ? ከመጀመሪያው እኛ ነን እንዴ ከዛ ይወጣል? ልክ በራሱ ብርታት የወጣ ሰው ይመስል እረሳኸው እንደ በቀደም የት ነበርክ? ከሃይማኖት ዓለም የወጣኸው እዛ ስትጃጃል፣ እዛ ደግሞ ዱርዬው ዓለም ላይ እዛ ራስን ስታጠፋ አልነበረም ወይ? ከዛ ያወጣህ እግዚአብሔር አይደለም ወይ? ተረሳ ወይ? ዛሬ እግዚአብሔር እንዲህ ጎትቶ አውጥቶን እዚህ አሳምሮ ሲያቆመን ደርሶ በራሳችን የጸደቅን ሲመስለን ጥሩ አይመጣም። ሁለቱ ምን አሉ? ያስወጣን እግዚአብሔር ነው፣ እርሱ ምን ያደርገናል? ያስገባል። ማን የሚገርም እኮ ነው። የሙሴን መስፍንነት ተማምነው የእግዚአብሔርን ክንድ ተማምነው ሙሴ እንደሚመራቸው እግዚአብሔር በእርሱ እንደሚመራ አምነው የሰበኩ እነዚህ ሰዎች እንዴት ነው ኢየሱስን የምንጠራጠረው? ያልገባው ሙሴ እየመራ ያስገባናል ብሎ የሚያስብ ሕዝብ ባለበት በዛኛው ጊዜ ላይ እንዴት ነው ኢየሱስን የምንጠራጠረው? ኢየሱስ እንዲህ አለ፣ አባት ሆይ ከዓለም አወጣሃቸው ለኔም ሰጣሃቸው። ማን ያስወጣን? አቤት ማን ያወጣን? ከሃይማኖቱም በለው ከዛኛው ዓለም ማን ያወጣን? እግዚአብሔር አወጣን። ለማን ሰጠን? አቤት ለኢየሱስ ሰጠን። ምን ብሎ ሰጠው? ግን ሲሰጠው ዮሐንስ 6 ላይ ጌታ ተናግሯል። ምን ብሎ እንደሰጠው? ምን ብሎ ነው የሰጠው? አቤት ከሰጠኝ በጎች ሁሉ ውስጥ ረበጌታ ከሰጠኝ በጎች ሁሉ ውስጥ አንድ ስንኳ እንዳይጠፋ ነው። እንዳላጠፋ እንዳይጠፋ እንዴ? በግማ ይጠፋል። በግ ካልጠፋ ምኑም በግ ሆነ? በግ እኮ ነው ወደ ኢየሱስ የመጣው። ከሰጠኝ በጎች ውስጥ አንድ ስንኳ እንዳላጠፋ ይልቁንስ በፍጻሜው ቀን እንዳስነሳው ይህ የላከኝ አባቴ ፈቃድ ነው።